እንግዲያውስ ይህንን እውነት በደንብ ወቀው። ያኔ ማፍቀሬ ሳይሆን ቤቴን በስሜ እንድታዞርልኝ ነበር የቀረብኩ። ውሸት ቢሆን ለምን ካርታውን ሄጄ አስመረመርኩት? እንደውም ቤቱን በላይ ልሸጠው ብዬ ነው ካርታ ውሸት መሆኑን ያረጋገጥኩት። አየሽ፣ እዚህ ጋር ውሸት መሆኑ ተረጋገጠ። በትዳር ውስጥ አንድ ወገን ብቻ የሚወስነው ነገር የለም። አንተ በገንዘብ የውሸት ካርታ ካሰራህ እኔ ያንን ነገር ማድረግ የሚያቅተኝ ይመስላል? ይኸውልሽ ቤዚ፣ ይህ ሁሉ እየቀባጠርሽ ያለሽው ስለተበሳጨሽብኝ እንደሆነ አውቃለሁ። ሰማኛለህ? ይልቅ አሁን ከዚህ ቤት አስወጣኝና ልሂድበት። እውነቴን ሳታውቂ ከዚህ ንቅንቅ ይል። ምን የቀረ እውነት አለህና ነው? ለነገሩ ምን ሌላ የደበከኝ ነገር አለ? ከዛሽ ቲጂ ጋር አሁንም እየተገናኘህ ነው? ሳሚስ ከዛ ዶክተር ጋር ግንኙነት አለው ያለው እውነት ነው? ቆይ እስቲ ንገረኝ፣ አንተ ግን ማነህ? እሺ ምን ላድርግልሽ ቤዛ? እሺ የፈለግሽውን ነገር ጠይቂ። ምን ላድርግልሽ? ፍታኝ። እኔ በዚህ ሰዓት የምፈልገው እሱን ብቻ ነው። እሺ አሁን እንዴት ነሽ? እድሜ ሮቤል ለላከው ዶክተር ልበል? እኔ በጣም ደህና ነኝ፣ ግን እርግጠኛ ነኝ ልጄ በፍጹም ደህና አትሆንም። ሳሮን ደህና ትሆናለች፣ እመኝኝ ደህና ትሆናለች። የምንችለውን ነገር ሁሉ እናደርጋለን። ግድ የለሽም። ለምንድን ነው አንድ አይነት ነገር እየደጋገምክ የምትነግረኝ? ምን ቀን ነው አንተን ግን ያገኘሁት? ሳሮን ምን ነክቶሽ ነው? ያ የተረገመ ሮቤል የተባለ ሰውዬ እኔንም እኮ በመርዝ ሊገለኝ ነበር። ቤዛ ላይም እኔ ላይም ድጋሚ ጉዳት እንደማያደርስ በምን እርግጠኛ እንሆናለን? አሁንም ከልጄ የበለጠ የሚያሳስበው የቤዛ ጉዳይ ነው አይደል? ሳሮን እባክሽ ተረጋጊ፣ እባክሽን። አልረጋጋም። እንዲያውም በቃ ለምን ከህይወት አትወጣልኝም? አትድረስብኝ፣ አልደርስብህም። በቃ ተወኝ። ሮቤል ነው። እስኪ አንሺውና ስፒከር ላይ አድርጊው። ተረጋጊና እናግር። አንሺው። ይቅርታ ስራ በዝቶብኝ እንኳን ፈጣሪ አተረፈኝ ሳልሽ ቀር። ይኸውልህ እስካሁን እኮ ለፖሊሶች አልተናገርኩም፣ ምንምም አላደረግኩም። እባክህን በቃ ልጄ ይመልስልኝ። ምን ሰርተሽ ነው ልጅሽ መልስልሽ? ቆይ ደግሞ ለምንድን ነው ልጅሽ የአስም ታማሚ መሆኗን ያልነገርሽኝ? ልጄን አሞት ነበር እንዴ? ለማንኛውም አጋቹ ዶክተር በመሆኑ ተመስገን በይ። ምናልባትም አሁን በህይወት ላታያት ትችይ ነበር። እባክህን ሮቤል፣ በፈጠረ አምላክ ይዣለሁ። እባክህን በቃ ልጄን ስጠኝ እባክህን። ለማንኛውም አሁንም የምልሽን ነገር የማታደርጊ ከሆነ ልጅሽን እኔ ሳሎን በተደጋጋሚ እየተነሳ የሚያሰቃያት አስም ነው የሚገላት። አንተ አረመኔ! ከዚህ ነገር የምታመልጥ እንዳይመስልሽ። እንዴና አንተ ወጣቴ፣ አሁንም ይሄ እምቡር ማለትን አልተውክም ማለት። ለማንኛውም አጠገበ እንዳለችው ልጅ ዋጋ ከመክፈል በፊት ከመስመር ውስጥ ብትወጣ ይሻላል። እውነቴን ነው የምልህ ሮቤል፣ አሁን እንኳን ድጋሚ ፊት ለፊቴ ባትቆም ነው የሚሻል። ይልቁንስ የኔ እጅ ላይ እንዳትገባ ጸልይ። በአሁኑ ኢላማዬንም ምስት አይመስለኝም። እርኩስ ነህ አንተ፣ ሰይጣን ጭራቅ ነህ። እሺ ሳሮን። አቤት። ከዚህ በኋላ ከዚህ ሰው ጋር በምንም ታምር ላይሽ አልፈልግም። አለበለዚያ እሺ በቃ በጭራሽ ከዚህ ሰው ጋር ድጋሚ አልገናኝም። እሺ ግን ስለ ልጅ ከመጠየቅሽ በፊት መጀመሪያ ያዘዝኩሽን በደንብ አድርገሽ ስሪ። ሄሎ ሮቤል፣ ዘጋው። በቃ ሳሮን ተረጋጊ። የሆነ ነገር እናደርጋለን። ሳሮን ተረጋጊ። በቃ አንተ ሰውዬ አትንካኝ፣ አልፈልግም፣ አትድረስብኝ፣ አልደርስብህም። በቃ ሳሮን የት ልትሄጂ ነው? እሺ ቆይ አሁን መርጦ ትምህርት ቤት እንግዲህ ህፃን ሆነን የተማርንበት እንዴት ነው? እስከ ስንት ነው የተማርሽው እዚህ ማኑ? እስከ 8 ነው ያለው። ያደኩባት ትምህርት ቤት ኒውዮርክ። ወይ ሲያምር! አንቺ ሳሩ ሲያምር! ጽዱ ራሱ በጣም ነው የሚያምር። ዋው ልጅ ራሱ አይመስልም በሚገርም ሁኔታ። ነይ
እንዴት ነሽ? ማንን ነው የታወቀሽን? ዋው እንዴት እንደሚያምር በስመ አብ። እዚህማ እንነሳለን በደንብ ፎቶ። ዋው እንዴት እንደሚያምር እንዴት ነው የሚያምረው! በፈጣሪስ ማሩ የኔ አባት እና በዚህ እንዴት እንደሚያምር ማለት ነው። ዝም ብላችሁ ሆይ ዋው ዋው ዋው! እዚህ ክፍል አለ፣ ብላክቦርድ አለ፣ መቀመጫው አለ። ትዝታ ያለበት መርጦ ትምህርት ቤት የተማረ እዩት። እንዴት እንደሚያምር ተውት፣ አትጠይቁኝ። በቃ አየው ማሩ አየው። እና ደግሞ ያኛውን እንየው ና እዚህ ደግሞ ሌላ ክፍል አለ። ይኸው እንዴት ነው የሚያምረው! ባከና እና ደግሞ ሌላ ጋውን ይህ ዝም ብለህ እዚህም አለ። በስመ አብ ገና ትምህርት አልተጀመረም። እዚህም አለ። ትዝታ ያለባችሁ ኳስ ሜዳ እንደ ልብ ነው። መርጦ ትምህርት ቤት አሁን ይሄ ሳሩ አድጓን ሳሩ ሲለቅ እንደ ልብ ትላለህ እና